አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የምንሰራው አትክልት በስጋ ነው ኢንሻአላህ። እዚህ ጋር ሽንኩርት አለ፣ ቲማቲም አለ፣ ሎሚ አለ፣ ስጋ አለ። እዚህ ጋር የሌሞን ጁስ አለ። ይሄ ደግሞ የምንሰራበት ሲኒያ ነው። ከላይ ደግሞ እኛው ፕላስቲክ እና ይጠፋል ማለት ነው። አሁን ደግሞ ሌሞን ጁሱ ዘይትና ቅመማቶችን እንጨምርበታለን በሌሞን ጁሱ ማለት ነው። ጨምሬያለሁ። ከዛ ቅመማቶችን እንጨምራለን። ፍልፍል አስወድ ጨምረናል። ከሞን ፓፕሪካ ትንሽ። አሁን ደግሞ እርድ ትንሽ ወይም ኩርኩም በአረብኛ ኩርኩም ነው የሚባለው። እንግዲህ ከሞን ይሄ ከሞን ነው። እኔ አላካም ዝም ብዬ ነው የምጨምረው። በቃ ልኬቱን ስለማውቀው በቃ አላካም ዝም ብዬ ነው የምጨምረው። ጨውም እንደዛ ነው፣ ዝም ብዬ ነው የምጨምረው፣ ግን አውቀዋለሁ። በቃ ብዙም ከሆነ ትንሽም ከሆነ ስለማውቀው በቃ ስለለመድኩት አላካም ቅመም ማለት ነው። እዚህ ጋር ደግሞ እንትን ነው ካብሳ ላይ የሚሰራበት የሚሰራበት ቅመም ነው። አልከፈትም ብሎኝ እኮ ነው በአንድ እጅ ስለያዝኩኝ፣ በአንድ እጅ ካሜራ ስለያዝኩ ነው። እነዚህ ደግሞ ተፈጭቶ የመጡ ናቸው። ስማቸውን አላውቃቸውም በነገራችን ላይ፣ ተፈጭቶ ነው የመጡት። በዚህም እንጨምራለን። ሁለት ናቸው፣ የተለያየ ሽታ ያላቸው ቅመማቶች ናቸው። እንጃ ምን እንደሆነ ያኔ ሚክስ ተደርጎ መሰለኝ የተፈጨው፣ አላውቅም። በነገራችን ላይ ረመዳን ሲገባ ይመጣልናል በእያንዳንዱ ቤት ማለት ነው። እንደዚህ አይነት ቅመም ተዘጋጅቶ ተፈጭቶ ምናምን በእንደዚህ አይነት መልኩ ይመጣል፣ ቤት ይመጣል፣ ስጦታ ማለት ነው። ከቴምር ጋር ከሆነ ነገር በቃ የሆነ ነገር እዚህ ይሰጣሉ ማለት ነው፣ እርስ በርሳቸው፣ ዘመድ ለዘመድ፣ ጓደኛ ለጓደኛ። ስለዚህ እኛ ቤት እንደዚህ አይነት ቅመም ከእንደዛ አይነት ነገር ነው ለረመዳን ነው ሀዲያ የሚመጣው ማለት ነው። የሾርባ ቅመም፣ የሳምቡሳ ቅመም ምናምን። ይኸው ሶሱ እንደዚህ አዘጋጅተናል። በደንብ አድርገን እናዋህደዋለን። ወይኔ ጨው ረሳሁኝ። ጨውን ዝም ብዬ ነው መጨመረው፣ አለካም። ያው ልኬቱን ስለማውቀው በቃ ዝም ብዬ ነው መጨመረው፣ አውቀዋለሁ። ያንሰዋል ይበዛዋል የምለው ነገር በደንብ ስለማውቅ ይሄን ይመስላል ሶሳችን። አሁን ደግሞ በስሎ እናነሳለን ከሰር። አንጥፌ ተመልሼ እመጣለሁ። ይኸው አንጥፌዋለሁ። እዚህ ጋር ሽንኩርት በክብ ነው የቆረጥኩት። ሽንኩርቱን እንደዚህ እናነሳለን። ከገስቲሩ በላይ በኩል ሌላ እንትን የሚሰራበት ወረቀት አለ ማለት ነው። ኮኪስ የሚሰራበት ወረቀት ከላይ ላይ ማለት ነው። ከዛ ሽንኩርቱን እንደዚህ እንደረድራለን። ይኸው ደርድረን ተመልሰን መተናል። ይህን ይመስላል። አሁን ደግሞ ቲማቲሙን እንዳረደራለን።
አያምርም? ቲማቲሙ ማሻአላህ እውነት ያምራል። ቀይ ነው ለእኔ ያምሮኛል፣ ለእናንተ ግን አላውቅም። እንደዚህ እንደረደርና ይሄ ሲንጨርስ ማለት ነው እንትኑን እንጨምርበታለን። እዚህ ጋር ካሮት፣ ድንችና ኩሳ አዘጋጅቻለሁ። ቅድም ትንሽ አይታችሁታል። ይኸውና ይሄ ነው። በረጃጅሙ በወፍራሙ ነው እየከተፍኩት። ያው አንዱ ሁለት ቦታ ነው የሚደረገው። እንደዚህ አድርገን እንጨምረዋለን። አንድ ቦታ ኩሳ ብቻ ይሆናል፣ አንድ ቦታ ካሮት ብቻ ይሆናል፣ አንድ ቦታ ድንች ብቻ ይሆናል። ለምንድን አላውቅም። ሚክስ አይደረግም፣ አይሆንም። አሁን እኔ ራሴ ነኝ እንደዚህ አድርጌ ማስተካከለው። አንድ ቦታ ይኸው እያያችሁት፣ አንድ ቦታ ኩሳ ብቻ፣ አንድ ቦታ ካሮት፣ አንድ ቦታ ድንች። ለምን እንደሆነ አላውቅም፣ ግራ ይገባኛል። እና እንደዚህ አድርገን እንጨምራለን። አሁን ጨርሰናል። በቃ ሶሱን እንጨምርበታለን፣ እንቀባዋለን ማለት ነው በመጥሪያ። እንደዚህ እያደረግን ሁሉ ቦታ እንቀባዋለን፣ ሁሉም ቦታ እናዳርሰዋለን። አልተመቸኝም፣ ስለዚህ ቀብቼው ደግሞ ተመልሼ እመጣለሁ። ይኸው ቀብቼዋለሁ። ይህን ይመስላል። ሁሉም ቦታ አዳርሼዋለሁ። አሁን ደግሞ ስጋውን እንጨምርበታለን በላይ ላዩ። ይህ ስጋው ነው። እንደዚህ አድርገን አስተካክለን እናስቀምጠዋለን። እንደዚህ አድርገን እንደረድረዋለን። እነዚህ ደግሞ ሌሞን ናቸው። ሌሞን የተቆራረጠ ሌሞን ናቸው። አሁን ደግሞ ቃሪያ ሚጥሚጣ ማለት ነው። ይሄ ቀዩ ሚጥሚጣ እኛ ቤት ላዚም ነው። ይሄ ሚጥሚጣ ማለት ነው። በእያንዳንዱ የሚሰራው ምግብ ይሄ መጨመር አለበት። ላዚም ነው። በቃ ይሄ ፈርድ ነው። ይሄን ይመስላል። አሁን ስጋውን ደግሞ እንቀባዋለን። ሶሱን ያው ቅድም አስቀርቻለሁ። ቅርታ ስልክ ወድቆብኝ ነው። ስጋውን ቀብቼ ጨረስኩኝ። አሁን ደግሞ በደንብ አድርገን እንሸፍነዋለን። ትንፋሹ እንዳይወጣ እፍን ብሎ እንዲበስል ማለት ነው። በደንብ አድርገን እንሸፍነዋለን። ከቆፋ ገስትሮ እንደሚጭፉባት አውቃለሁ። እንግዲህ ምንመለከተለው እንደዚህ አድርገን እፍን እናደርገዋለን። ከዛ በላይ ላይ ደግሞ አንድ ሙሉ የሚሸፈን አንድ እንጨምርበታለን። ያው እንዲህ ተደርጓል። አንድ እንጨምርበታለን። ይኸው እንደዚህ አድርገነዋል። በደንብ አድርገን ሸፍነነዋል ማለት ነው። አሁን ወደ ፎርም እንከተዋለን። ፎርሙን ቅድም ከፍቼዋለሁ። ቢያንስ 30 ደቂቃ ሆኗል ከከፈትኩት። ረግሏል በጣም። ከዛ ይኸው እንደዚህ አስገብተን 2 ሰዓት 3 ሰዓት ምናምን ወይም 4 ሰዓት ይቆያል ማለት ነው። ከ3 ሰዓት በኋላ ይሄን ይመስላል። ውሃውን ቀንሼው ነው። ውሃ አለበት ከስር። ውሃውን ቀንሼ እንደገና ከድሜው ደግሞ ይበስላል እንደገና።
ውሃው ነው። ውሃው ኬት እንደሚመጣ ግን አላውቅም። ውሃ አልጨመርኩበትም። አሁንም ትንሽ በደንብ እንትን አላለም። ውሃው በደንብ አልመጠጠውም። ከዚህ ያው አሁንም አስገባዋለሁ። እዚህ ጋር ደግሞ ስጋው በደንብ እንትን የላይን ወደ ታች ገልብጬው